የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? ካለፈው ሳምንት ካቆምንበት እንቀጥላለን። ዛሬ ደግሞ ስማ፣ ዛሬ እኔ አንተን ላስደስት አልተጠራውም። የጌታዬን የልብ ትርታ አዳምጬ ያግድሞሽ ወንጌል ሳይሆን ቀጥተኛውን የእግዚአብሔር ቃል እንደወረደ እናገራለሁ። የሚሻልህም እሱ ነው። በሱ ህልውና ውስጥ ተሰውረ አካል ለብሰ ብትገለጥ ይሻልሃል። ያልተፈወሰ አመለካከት ከውስጠኛው የቃሉ ጉልበት ጋር ሲነካካ መንፈስ ሰማያዊ ወዝና ሽታ ይኖራታል። ወንጌል ሲሪየስ ነው። ያንድ ሰሞን የሙሽሮች ሃኒሙን አይደለም። ስማ፣ እኔ ያንተን እምነት እንድኖር አልተጠራውም። ጌታ ባነጠፈልኝ ትራክ የሚሄድ የራሴ ምህዋር እሱ እንደወደደ መጠን ስፒዱን ሲፈልግ ፐርማይል ሲያሻው በብርሃን ፍጥነት ስፕሪንት እያደረገኝ ፈቃዱን በኔ የሚፈጽም ሜሴንጀር ነኝ። ስጋዬ ሊድክም ይችላል፣ በውስጤ ያለው መንፈስ ግን አያረጅም። ለዚህ ነው ሁሉ ጊዜ አንድ ቦታ ሮለር እንደተገጠመለት ማሽን ሰርኩሌት የምታደርጉት። አያሌ ማይሎችን ተጉዛችኋል። ዛሬም ግን ያላችሁት ቤታችሁ ነው። ያለ ምን እንደሆነ ታውቃላችሁ? የመንፈሳዊ ጉዟችሁ በሌላ ሰው ስፔሻል ኮሊንግ ላይ መርጅ አርጋችሁ ስለምትጓዙ ነው። ሐዋርያት 19:21 ላይ ጳውሎስ ወደ ሮም ለመሄድ ባሰበ ጊዜ ከሚያገለግሉት ሁለቱ ጢሞቴዎስና ኤርሴጦንን ወደ መቄዶንያ ልከዋል። ምክንያቱም የሁሉም ተልእኮ በየአቅጣጫው መሆን ስላለበት። ስለዚህ ባንዱ የሥራ ድርሻ ላይ አጥንት እንዳየ ጉንዳን አንድ ላይ ተነባብረህ ለቤተ ክርስቲያን መስቀላቱን ድርጅታችንን መዝጋት ባለብን ሰዓት ዘጋን፣ ዲግሪያችንን ማስቀመጥ ባለብን ጊዜ ሰቀልን። እሺ ብለን ግን ለጽድቅ ታዘዝን። ያ ማለት ግን ያንተ አሽከር ነኝ ማለት አይደለም። የጌታዬ ባሪያ ነኝ። ዛሬ በነገርኩ ዛሬ ሼር ባረኩ ወርድ ኦፍ ጋድ ላይ ራስህን አነቃቃና ኔክስት ዊክ ስንገናኝ ሬዲ ሆነ ጠብቀኝ። የሚለቀቅ ነገር አለ፣ የሚፈስ ነገር አለ። አንተ ብቻ ራስህን ሬዲ አርገ ጠብቀኝ። ብሌስ ዩ ሻሎም። ሰላም ለዚህ ቤት ይሁን። ሰላም ናችሁ? እንዴት ናችሁ? ሰላም እንዴት ነሽ? ሰላም ናችሁ? ወንጌላዊ ታዜብ ዛሬ እዚህ ለመጠራሽኝ ቸርች ነበር የተቀጣጠርነው ብዬ ነው። አዎ ቸርች ነበር። ዛሬ ግን እንግዳ ስለነበረብኝ እሷን ላናግር ብዬ ነው። እንድጸልይላት እንደናወራት ነው። አዎ ነው። ግን እኔ መቤት እኔ ወደዚህ ቤት ግሬስ ሲረግጥ ሆሊ ስፒሪት የሆነ ነገር ስላንቺ ይናገረኛል። ልጸልይልሽ። እውነት ነው የእግዚአብሔር፣ እውነት ነው የእግዚአብሔር መንፈስ። አሜን አሜን። ጂሰስ ሆሊ ስፒሪት እንደዚህ ነው የሚለኝ። ሊተራሊ ፕሮስቲቲዩት ይለኛል። ወንጌላዊ ታዜብ በእውነት አሁን እኔ የተናገርኳት ለዚህ ቸት ያመጣሁት መልእክት ትክክል ካልሆነ ጌታ ሆይ ሰብስበኝ። በቃ ከዚህ በኋላ ማገልገል አልፈልግም። ንገሪ፣ ነሽ አይደለሽም? ሴተኛ አዳሪ ነሽ አይደለሽም? አሜን። ይሄው መሰከረ፣ ሆሊ ስፒሪት መሰከረ። ቴንክ ዩ ጋድ፣ ቴንክ ዩ ሎርድ። እኔ ወንጌል አይስበክ እያልኩሽ አይደለም፣ ግን እቺ ልጅ የመጣችበትን መንፈስ ማወቅ አለብሽ። ቤተክርስቲያን ይሄንን ማወቅ አለባት። ምን አይነት ሰዎችን እያገለገለን እንደሆነ እነማን በመሐከላችን እንዳሉ ቤተክርስቲያን ማወቅ አለበት። ሲጀመር በእነሱ የሚሰራው የክፉ መንፈስ ታውቂያለሽ? የኤልዛቤል የግልሙትናው መንፈስ ስንቶችን ቁልቁል የከተተ ስንቶችን ከእግዚአብሔር መንግስት ያወጣ ስንቶችን ያሰነካከለ የዝሙት መንፈስ እንዳለባት ታውቂያለሽ? እንዲህ አይነት ሰዎችን በቤትሽ እየጠራሽ ታገለግያለሽ። በሷ ውስጥ ያለው መንፈስ ስንቶችን አገልጋዮች ለመጣል የተዘጋጀ ክፉ መንፈስ፣ የዝሙት መንፈስ፣ የኤልዛቤል መንፈስ መሆኑን አታውቂም? ቢሆንስ ግን መጀመሪያ ጸሎት ያስፈልጋል፣ ምሪት ያስፈልጋል፣ የእግዚአብሔርን ቃል መስማት ያስፈልጋል፣ ራእይ ሊኖርሽ ያስፈልጋል። ዝም ብለሽ ዘፍጥረት ዘጸአት እያልሽ መስማት ብቻ አይደለም። ቃሉን የሚገልጥልሽን መንፈስ፣ የሰዎችን መንፈስ የምትመረምሪበት የምትለይበትን መንፈስ እግዚአብሔር ሊሰጥሽ ይገባል። እንደገና ሁሉ ግን በአግባብ ይሁን ይላል እግዚአብሔር ቃል። ስለዚህ የምታረጊውን ነገር ሁሉ ፈተንሽ መርምረሽ እንድታደርጊ እመክርሻለሁ በዚህ አጋጣሚ። እሺ ጨረሽ? ቁጭ በይና እስቲ እንነጋገር። እያዘሽኝ ባሉ አይደለም፣ ቁጭ በይና እናውራ እስቲ። ኦኬ። ቶሎ ንገሪኝና ለምን እንደጠራሽኝ ወደ መሄድበት ልሂድ። አገልግሎት አለኝ። እግዚአብሔር ይኸው ለዝም ብሎ ነገር አይደለም የጠራኝ። ዝም ብዬ ቁጭ እንድል አይደለም፣ እየዞርኩኝ እንዳገለግል የእሱን መንግስት እንድሰራ ነው የጠራኝ። ስለዚህ ቶሎ ንገሪኝና ልሂድ። ወይንሸት እኔን ግን ታውቂኛለሽ?
በደንብ ወይዘሮ ቹቹ እንዴት ነሽ? ዘኒ ሁሉ ሰላም ነው? እንዴት ነሽ? መቼም አንቺ ሁሌ አድሮ በቃ ጩጬ ታደስ እንዴት ነሽ? ሁሉ መልካም ነው? አለን። በእናትህ ጠፋህ። አዎ ስልክሽን ሰምቼዋለሁ፣ ግን ትንሽ ቢዚ ስለሆንኩኝ እያወቅኩ አላነሳሁም። ምን መሰለሽ ግን ቆይ ከዛ በፊት የሆነች ፍየል ዛሬ አዘጋጅቻለሁ አንተ እንደምትመጣ ሳስብ ያረድኳት አሪፍ ፍየል አለች። ገብተን እሱን ፍየል አልሽኝ? አዎ እኔ ግን እቤትሽ ሌላ ፍየል አይቻለሁ። አረ በእውነት አርድልሃለሁ። እሱን ነው የምፈልገው። አርድልሃለሁ። ተሰስ አድርጊኝና በቃ ዘንዬ። አዎ ምን መሰለሽ በቀደም ለታ እዛ ድርጅትሽ ላይ መስተንግዶ የሰጠችኝ አንዲት ትንሽ ልጅ እግር ቢጤ ልጅ አይቻለሁ እና እሷን ልጅ እፈልጋታለሁ። ዘንዬ እሷ እኮ ገና ልጃገረድ ነች፣ በእድሜዋም ገና ትንሽ ናት። ከእናቷም ደግሞ አስተምራታለሁ አሳድጋታለሁ ብዬ እኮ ነው ያመጣኋት። ዘንዬ እባክህ እሷ ትቅርና ሌላ የፈለግከውን ጠይቀኝ። እንደው ሌባ አትቀርም፣ የፈለግከውን ጠይቀኝ ዘንዬ። እሷ ትቅር እንጂ ከእሷ የተሻሉ ሌሊቱን ሙሉ እንደ ቬንቲሌተር የሚሽከረከሩ ስንት በርድ ቺኮች አሉ። የፈለካትን መርጠህ ግባና ውሰድ፣ እኔ እፈቅድልሃለሁ። ችግር የለም፣ እኔ አስተምራታለሁ አሳድጋታለሁ። ልጃገረድ ላልሽው ደግሞ እድሜ ልኳን አይቀመጥም፣ አንድ ቦታ ላይ ሊጠፋ ይችላል። እንዴ አንድ ነገር አስቢ፣ የኛ የመስሪያ ቤት ሰራተኞች ጠቅላላ ስታፉ አንቺ ጋር ነው አይደለ እንዴ ሁሌ የሚስተናገደው አይደል? ስብሰባ ቢኖር የተለያዩ አይነት ኦኬዥኖች ሲኖሩ ምግቦች ምናምን አንቺ ጋር ነው አይደለ እንዴ? ከ500,000 ብር በላይ ነው አንቺ ድርጅት ውስጥ ፈሰስም አድርገው ሰዎች ለምንድነው ሌላ ድርጅት አወዳድረን የማንሰጠው ይሉኛል። ከኮራፕሽን ጋር አያይዞ አይደል? እኔ ላንቺ ምን ያህል እንደምሟገትልሽ ያንቺ እኮ ያንቺ አድቮኬት ነኝ አለው። ስለዚህ ይሄንን ማድረግ ካቃተሽ አዝናለሁ። ኖ ዘኔ ቆይ ይኸውልህ እንደሱ እኮ አይደለም። አሁን ደግሞ የሚገርምሽ ነገር አመታዊ በጀት ተሰልቶ ደግሞ እንደገና ብር ተመላሽ ከሚሆን ተብሎ አንቺ ሆቴል ውስጥ የተለያዩ ዝግጅቶች ለሰራተኛው ይሄ ያለ አይደለ ጌት ቱጌዘር ፕሮግራም ሊዘጋጅ ታስቧል። ያ ደግሞ በዛም በጣም ብዙ ገንዘብ ነው የምትጠቀሚበት። ስለዚህ ያችን ልጅ እፈልጋታለሁ። እኔ ደግሞ አንድ ነገር ወድጄ ያንን ነገር ካላገኘው እንቅልፍ የለኝም። እሺ እሺ በቃ እስቲ አንድ ድል ስጠይና እስቲ ላናግራት ልሞክር አይባልም አደርገዋለሁ ነው የሚባለው። እሺ ከዛ ደግሞ ወዳጅነታችን የጨመረ ይሄዳል። እሺ ቹቹዬ ይሄ አይከብድሽም? እሺ ቴንክ ዩ ኦኬ ሲ ዩ ሊና እስቲ ቁጭ በይ ነው ወራሽ ለጠራሽ ስለ የመጣሽው ስለማዘር የሰማሽው ነገር አለ? አዎ ደውዬላት ነበር። እሺ ትንሽ ሳይስባት አልቀረምሽ ማለት አለችኝ። እንግዲህ እንደዛ ህክምና እንዴት ነው አልሄደችም? ያው ትታከማለች ገንዘብ ሲል እና ታዲያ ምን ችግር አለ? የሚያስፈልግሽን ያኔ ከኔ ትወስጃለሽ። ይልቅ እኔ አንድ ዘዴ አግኝቻለሁ። አንቺም እንደዚህ ሆነሽ መቀጠል እንደዚህ ሆነሽ መኖር የለብሽምና የሆነ ዘዴ አግኝቻለሁ። እሱን ላማክርሽ ነው የጠራሁሽ። ምንድነው? ያው ችግር የለም። ይኸውልሽ አንድ በጣም ሀብታም የሆነ ደንበኛ አለኝ። በጣም ሀብታም ነው። ትልቅ ፖዚሽን ላይ ነው ያለው ደግሞ መስሪያ ቤቱ ላይ እና እዚህ ብዙ ጊዜ እንደውም ብታዩ ታውቂዋለሽ፣ ብዙ ጊዜ እዚህ ይስተናገዳል። እኛ ጋር እንግዶች ያመጣል። ብዙ ከስተመሮች አሉ በሱ በኩል ማገኛቸው እና ያ ሰው በጣም የሚያስደስት ነገር የነገረኝ ዛሬ
አንቺን ወዶሻል እና ከአንቺ ጋር ጊዜ ማሳለፍ ይፈልጋል ሊያስተምርሽ ይፈልጋል ሊያኖርሽ ይፈልጋል እና እኔም ከሱ ጋር ብትሆኚ በጣም ደስ ይለኛል በተለይ አሁን ላለሽበት ኮንዲሽን እናትሽን ማሳከሚያ ገንዘብ በጣም ተቸግረሻል አይደል አንድ ነው እናትሽን ውጭ ሀገር ድረስ ወስዶ ሊያሳክምሽ ይችላልና ምን ትያለሽ አረኔ እናቴም እኮ እንዲህ እንዳለው ነበር ለኔ ስትል በሽተኛ የሆነችው እኔ እንዴት ብዬ እንደ አይነት ህይወት ውስጥ እገባለሁ አንቺ እናትሽን ማሳከም አትፈልጊም ሃይዲና አላወቅሽም እኔ በእውነት እህቴ ነሽ እንደ እህቴ ነው የማይሽ አይደል ልጅ ቢኖረኝ ወይ ሌላ እህት ቢኖረኝ ከአንድ ለሱ ነበር የምትደርለት ለሱ ነበር ምንም አይኔን ሳላሽም ምክንያቱም ኑሮ እንዲቀየር ፈልጋለሁ የኔም የእህቴም የቤተሰቦችም ሁሉ ኑሮ እንዲቀየር ፈልጋለሁ ግን ይኸውልሽ ዲናዬ ልንገርሽ ስሞትሽ እንዳታሳፍሪኝ እኔ ሰውን ቢብሎኝ አያውቅም ማንንም ጠይቄ ማንንም አሳፍሮኝ አያውቅም አንቺ ደግሞ ከሰው ይልቅ ከማንም በላይ ትቀርብኛለሽ እንደ ልጄ እንደ እህቴ ነው ማይሽ ስለዚህ መቼም አታሳፍሪኝም እሺ በይና ኑሮሽ ይቀየር ዲናዬ አንድ ቀን አብረሹ ብታድሪው እንጂ ሌላ ምንም ነገር የለም ከዛ በኋላ ህይወትሽን የሚቀይር ገንዘብ ነው የሚሰጥሽ አንድ ቀን ግን በቃ ስለወደደሽ አብሮሽ ጊዜ ማሳለፍ ስለሚፈልግ ባክሽ ዲናዬ እሺ በይ አንቺም ክፉ አትባይ እኔም ደግሞ በሱ በኩል የማገኘው ስንት ገቢ አለና እሱን ባክሽ እንዳጣት አድርጊ መቼም ባክሽ ዲናዬ አፈርስሙንልሽ ስለምንሽ እንቢ አትበይ ዲናዬ እኔ አንቺ ህይወት እንዲቀየር እንዲያልፍልሽ እፈልጋለሁ ዲናዬ ፕሊዝ ለለምንሽ ዲናዬ ከፈለግሽ ተንበርክኬ ቢሆን እጠይቅሻለሁ ዲናዬ እኔ አንቺ ህይወት ተለውጦ እናትሽ ታክማ በህይወት ስትኖር ማየት ከምንም በላይ ያስደስተኛል ስለዚህ ባክሽ ዲናዬ እሺ በይ የኔ መቤት ዲናዬ ፕሊዝ ልለምንሽ አንዴ ብቻ ነው የሚፈልገው እሱ ከዛ በኋላ ሌላ ምንም አይፈልግም ፕሊዝ ይሄን መልክ ይዘሽ እንደዚህ የምትቆመና ይዘሽ ለምን ብለሽ አንድ ቀን ብቻ ነው የሚፈልገው እሱ በቃ ከዛ በኋላ ምንም ነገር ካንቺ አይፈልግም ፕሊዝ በጣም ከባድ ጥያቄ ነው ግን ለእናቴ ስም በቃ አይዞሽ የኔና በቃ አይዞሽ የኔ ቆንጆ አብረን እናድጋለን እንለወጣለን እሺ አይዞሽ ህይወትሽ ይቀየራል ምንም ነገር አታስቢ እሺ ቢከብደኝም ለእናቴና ለአንቺ ሁለታ ስላደርገው በቃ ጎበዝ ልጅ እንደዚህ ነው መሆን ያለብሽ እሺ ምን እንደሸተትሽን ታውቂያለሽ ልክ ነዳጅ ማደያ ነዳጅ ለቀዳ ቆንቆ ነው ቡታጋዝ ነው ደግሞ የማይረባ ሽቶ ከዚህ በኋላ አትከፍይም እሺ አታውሪ እንጂ ፈታ በይ እንጂ ከንፈረሽን እኮ ልትረግጩ ደረሰሽ እኔና ወይዘሪት ቹቹ እጅግ ቤተሰብ ነን የሷ ድርጅት ሁሉ ነው ያለው በኔ እጅ ነው ገባሽ በኔ አንዲት ፊርማ ሲንግል ፊርማ ኦኬ ስለዚህ አውቂ ጫማሽን አውቂ ጫማሽን አውቂ አትፍሪ ስርዓት ምንድን ነው የምትፈሪው ስርዓት ያዝ አውቂ ነው ቆይ እንደምልሽ ነው የምታደርጊው እሺ እዚህ ጋር አሁን ከገባሽ በኋላ ምን ያላለው ልትይ ነው ተነሳን ቆሚ ማየት ፈልጋለሁ እኔ በጣም ምቄ ነው ሁሉን ነገር ማየት እንፈልጋለሁ እና ዝም ብሎ መብራት ጠፍቶ ነው ውበት ሳላደንቅም ምንም ማረጋው ነገር እስቲ ተነሽና ቆሚ ላይ ምንስ ምን ከብራ ያወጣችሁ ነው እና አንቺ ከሌላ የተገኘሽ ነሽ ታዲያ ቆሚ ናልሽ እስቲ ቆሚ እስቲ ዞር በይ ታሽከርካሪ በጣም አሪፍ ነሽ እሺ ግሬ በቆረጠው እንጂ መጣበት ሰውን ቅልፍ ያጣልን እንዴ አይነት ሳሙና አይቻልም ፔትሮሊየም ነው የፔትሮሊየም ውጤት ነዳጅን ከጉርጓዱ የወጣች እኮ ነው ስለዚህ ተነሽ ትጋደሚያለሽ እንዴ ተነሽ ውጪ ሁለተኛ ተገኘሽ ተነሽ ውጪ ምን ሆነሽ እንደፈለክ ካረከባለ እንስተኛለህ እንዴ ዝም በይ ደግሞ አንቺ እኔ ባልመጣ ነው የሚሻለው በእውነት በህይወቴ ከተጸጸትኩባቸው ነገሮች አንዱ ተነሽ ክብሬንስ ደስታ በቃ እንደዚህ አይነት ንግግር ትናገረኛለህ ፊዚት ያንቺ አይነቱ በጣም ብዙ ነው ያለው እናትሽ ትብለሽ አፍሽና ተከች ምን ትመስላለሽ ስታስጠላ
ንጽህና መጠበቅ ምናምን የለም እንዴ? እኔ አንቺን እንዴት አድርጌ ልሳም እንዴ? ትንሽ እየቆሻሻ መኪና አፍሽ ውስጥ አለ እንዴ? እስኪያኝ ይዚ ትንሽ ይዚ ኮተታ አየሽ፣ ከዚያ በኋላ እኔ ተለከፍኩበትን ቀጠልኩ። አንቺ ግን በምን ሁኔታ እንደሆነ ባይታወቅም ትላንት ለሴተኛ ዳሪነት ዘፍቀሽኝ ራስሽ ዛሬ መልሰሽ አንቺ ተጸየፍሽ። የእናንተ አምላክ ለአንቺ ለቡና ቤት ሴት ከራራ ለኔ ብናኝ ምህረትን ይከለክላል? እሳት አንዳጁን ከጻድቅ ፈርጆ በማገዶ የነደደውን ገፍቶ ወደ አመድነት ሲለውጥ ማየት የሚሻ አምላክ ነውን? ግድ የለም እድሌ ነው። እኔ እኮ ያኔ የታመመችው እናቴን እረዳለሁ ብዬ ነበር ያገኘሁትን ስራ ለመስራት አንቺ ጋር የገባሁት። እናቴን በህይወት አላቆየልኝም ገላይን መሸጥ። እህቴ ባንቺ ውስጥ ያለውን ጸጋ አልናኩም፣ ግን ዛሬ አንድ ነገር ልንልሽ ፈለግን። ማቴዎስ 21:31 ላይ እውነት እላችኋለሁ ቀራጮችና ጋለሞቶች ወደ እግዚአብሔር መንግስት በመግባት ይቀድሟችኋል ይላል። እህቴ ጽድቅሽን ስደረድሪ ያስታወሰኝ እነዚያ በመቅደስ ሊጸሉ የመጡት ፈሪሳዊውና ቀራጩና በሉቃስ 18:11 ላይ ፈሪሳዊው ሲጸልይ እንዲህ አለ፣ ጌታ ሆይ እንደሌላው ቀማኛና አመፀኛ አጠገቤ እንዳለው ቀራጭ ስላልሆንኩ አመሰግንሃለሁ ብሎ ስለ ጾሙና ስለ አስራቱ ደረቱን ነፍቶ ይናገር ነበር። ቀራጩ ግን አይኖቹን ማንሳት እንኳን አልደፈረም። ኃጢአተኛ ነኝ ማረኝ ብሎ ደረቱን ይደቃ ነበር። ጌታም ራሱን ከፍ የሚያደርግ ይዋረዳል፣ ራሱን ዝቅ የሚያደርግ ከፍ ይላል ብሎ ነበር ያስረዳቸው። ምን ያህል ምህረት እንደበዛልኝ ረስቼው ለእህቴ ግን ምህረት ማድረግ ለእህቴ መንገዱን ማሳየት እየቻልኩኝ ጭራሽ እንቅፋት ሆንኩባት። ጌታ ምህረት አድርጊ። እቺ ልጅ ኃጢአተኛ አይደለሁም ብላ ጽድቋን ልታስቆጥር አይደለም የመጣችው፣ ለዚያውም ያንቺ እጅ ለነበረባት ውድቀቷ። ስለዚህ እህቴ አሁኑኑ በጌታ ስር ውደቂ። ከቤትሽ የባቢሎንን ግንብ አክሎ ተገንድሶ ሳይወድቅብሽ ፈጥነሽ ንስሐ ግቢ። የጌታ ቃል ሲናገር አንደኛ ጴጥሮስ 5:5 ላይ ሁላችሁም እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ፣ እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል ስለሚል እባክሽ ንስሐ ግቢ። እህታችንም ለእግዚአብሔር መንግስት የተገባች እንደሆነ ቁጠሪ። ከገባሁ በኋላ ከመውጣት አቃተኝ። በቃ ይበቃል። እንግዲህ እርስ በርስ ይቅርታ ባባሉ ወይን ሸተም ብትሆኚ አንቺም ከጥፋትሽ ተምረሻል። ከዚህ በኋላ በእግዚአብሔር ፊት ዝቅ ብለሽ እግዚአብሔርን ማገልገል መልመድ አለብሽ። ምክንያቱም ትዕቢት ውድቀትን ትቀድማለች አይደል የሚለው። ስለዚህ እግዚአብሔር አንቺን ዛሬ የሆነ ነገር ሊያስተምርሽ ፈልጓል ማለት ነው። ስለዚህ አንቺን በእግዚአብሔር ፊት ወድቀሽ ንስሐ ግቢ፣ እህትሽንም ይቅርታ ጠይቂያት። ምክንያቱም እናንተ ደካሞች ሆይ ሸክማችሁ ከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ አይደል የሚለው። ስለዚህ አንቺም ተነሺ፣ ይቅርታ ባባሉ። ከዚህ በኋላ እንግዲህ የለም በእግዚአብሔር ፊት በደስታ መመላለስ ነው። እኔ ነኝ ይቅርታ መጠየቅ ያለብኝ። እኔ ነኝ የበደልኩሽ። ይቅር በይኝ። እኔ ምክንያት ሆንኩኝ ለመጥፋትሽ፣ ምክንያት ወደ እግዚአብሔር እንዳትቀርቢ ምክንያት ሆንኩኝ። ይቅር በይኝ። አፍስሰህለት ደምህን ያዳንከው ክቡር ሕዝብህን አገልግል ብለህ ብትሾመኝ ለኔ ወዮልኝ በሕዝብ ላይ ስሰለጥን ብገኝ አገልጋይ ተብዬ በቤትህ ስጠራ ለክብርህ ስዘምር ሳወራ ክብርህ ለራሴ ወስጄ እንዳልገኝ ጌታ ሆይ ጠብቀኝ።
በቤት ስጠራ ለሕዝብ ስዘምር ሳወራ ክብርህን ለራሴ ወስጄ እንዳልገ